የሕክምና እርዳታ ፊልም የተሰራው በትክክለኛው አወላለድ የሚያጋጥሙ ችግሮችን ለማስረዳት ነው። በቅድሚያ ዝግጅት መቼ ልጅ የሚወለድበትን ጊዜ ማወቅ በመውለጃው ጊዜ ንጹህና ደህና ጤነኛ ልጅ ይወለዳል። በጣም ጥሩ የሚሆነው ለአንቺም ሆነ ለልጁ የመውለጃ ቦታ ጤና ጣቢያ ቢሆን፣ ምክንያቱም አዋላጅ ባለሙያዎች ስላሉና የሕክምና እርዳታ ቢያስፈልግ መድኃኒትና መሳሪያ ስላለ። በተቻለ መጠን መውለጃን ጤና ጣቢያ ማድረግ በጤና በኩል ለሚገኘው እርዳታና በሰላምና በጤና ለመውለድ ጤና ጣቢያ ይመረጣል። ለማንኛውም ቦታ በምትወልዱበት ጊዜ በጣም አስፈላጊው ነገር ዕውቀት ያለው ሙያተኛ ሊረዳችሁ ያስፈልጋል። ያን ማለት ምናልባት የአካባቢ አዋላጆች ወይም የጤና ባለሙያዎችን የምጥ ምልክት ባያችሁ ጊዜ በፍጥነት እነሱን ማሳወቅ። የምትወልጅበትን ጊዜ ወይም ቀን ካወቅሽና ከገመትሽ ጤና ጣቢያ ወዳለበት አቅራቢያ መሆን አለብሽ። እስኪ በትክክለኛው መንገድ ያለውን ማዋለድ። ከምጥ በፊት የሚያስፈልገውን ነገር በማረጋገጥ ንጹህ ውሃ የማሞቂያ መንገድ ማዘጋጀት። የትኛውም ቦታ ለመውለድ ሐሳብ ካለሽ በጣም አስፈላጊውና ንጹህና ምቹ ቦታ መሆን አለበት። ከመውለድሽ በፊት እንደተለመደው አዋላጆች የሚያስፈልጋቸውን ዕቃ ያቀርባሉ። ይህ የሚያካትተው አዲስ ምላጭ፣ ጓንትና ንጹህ ጨርቅ አንቺ ጋድም የምትይበት ለልጁ መታቀፊያና ለልጁ ሙቀት እንዲያገኝ ከተወለደ በኋላ። ምናልባት ጊዜ ከሌለሽ ጤና ጣቢያ ለመሄድ በመጀመሪያ እነኚህን ነገሮች ማዘጋጀት አለብሽ ራስሽ። ኢንፌክሽን ከመፈጠሩ በፊት ለመከላከል ለአንቺም ሆነ ለልጁ ወደ ጤና ጣቢያ መሄድ ግድ ነው። ሕፃኑ ወደ ጤና ጣቢያ መውሰድ በቤት ውስጥ ሊፈጠር ከሚችለው ችግር መዳን ይቻላል። ማንኛውም ስለት ያለው ነገር የልጁን እምብርት ለመቁረጥ አዲስ ወይም ንጹህ መሆን አለበት። የምትጠቀሚው ምላጭ ቢያንስ ለግማሽ ሰዓት ወይም ለ30 ደቂቃ በደንብ በውሃ መቀቀል አለበት። ነገር ግን ጤና ጣቢያ የምትወልጂ ከሆነ አዋላጆች አዲስ ምላጭ ይጠቀማሉ። አዋላጆችም ሆነ ሐኪሞች በሚያዋልዱበት ጊዜ እጃቸውን በሳሙና፣ በቧንቧ ውሃ ወይም በንጹህ ውሃ በደንብ ይታጠባሉ። በመጨረሻም አዲስ ወይም ንጹህ ጓንት ያደርጋሉ። አዋላጆች ሆኑ ዶክተሮች የማዋለዱን ሂደት በትክክል መካሄዱን ሆድ እየነካኩ ደም እንደሚፈስ እየተከታተሉ ወይም ያያሉ። ውሃ ትጠጫለሽ፣ ሽንት ትሸኛለሽ ብለው ይጠይቃሉ። የልጅ ልብ ምትም ይጨምራል። ያንቺም የልብ ምትና ሙቀት ይለካሉ። አዋላጆች በማዋለድ ወቅት በምጥ ጊዜ ያለውን ህመም በማበረታታት ወይም አይዞሽ በማለት ያግዛሉ። ልጅ ከተወለደ በኋላ አዋላጆች ልጁን በእጅ ወይም በደረት ያሳቅፋሉ። የሕፃንና የእናት ሰውነት ጋር በማገናኘት ሁል ጊዜ ለልጁ ለመተንፈስም ሆነ ለልብ ምት እና ለልጅ ሙቀት በጣም ጥሩ ነው። በመቀጠል አዋላጇ ሕፃኑን ጠራርጋ አተነፋፈሱ ትክክል መሆኑን ታረጋግጣለች። የተወለደው ልጅ ሁል ጊዜ በደረቅ ጨርቅ መሸፈን አለበት። ቢሆንም ማቀፍና ከእናት ቆዳ ለቆዳ መነካካት ደግሞ የሕፃኑን ጭንቅላት በደንብ መሸፈን አለብን ሙቀት እንዲያገኝ። እንብርት ከመቆረጡ በፊት አዋላጆች እጃቸውን ታጥበው ንጹህ ጓንት ያደርጋሉ። እንብርቱ በደንብ በሁለቱ መካከል ይታሰራል። ከዛ በኋላ ንጹህ በሆነ ስለት በሁለቱ መካከል ይቆረጣል። እጅግ አስፈላጊውና ማበረታታት ልጁ እንደተወለደ ጡት እንዲጠባ ማድረግና የመጀመሪያ የእናት ጡት ወተት ልጁን ከተለያዩ በሽታዎች ይከላከላል። በመጀመሪያ ጡት ማጥባት እንግዴ ልጅ እንዲወለድ ይረዳል። ሕፃኑ በተወለደ 30 ደቂቃ ውስጥ እንግዴ ልጅ መወለድ አለበት። ደም በብዛት የሚፈስ ከሆነ ከ2 ጨርቅ በላይ ከበሰበሰ። በመኖሪያ ቤትሽ ካለሽ ወዲያውኑ ወደ ጤና ጣቢያ መሄድ ያስፈልጋል እርዳታ ለማግኘት። አዋላጇ ከወለድሽ በኋላ እንግዴ ልጅ ሙሉ በሙሉ መውጣቱንና ሁሉንም ነገር ጤነኛ መሆኑን ታያለች። ምናልባት እንግዴ ልጅ ትንሽ ወደ ማህፀን ውስጥ ይቀራል። ከዛ ኢንፌክሽን ሊያመጣና ብዙ ደም ሊፈስ ይችላል። እንደዚህ ከሆነ ወዲያው ወደ ጤና ጣቢያ መሄድ አለባት። በመጨረሻም አዋላጇ ሁሉን ነገር ታያለች። እናም ጡት ማጥባት እንዳለባትና አዲስ ሕፃን እንዴት መንከባከብ እንዳለባት ምክር ትሰጣለች። ይሄ ማለት ትክክለኛ አወላለድ ነው። በጣም ጥሩ የሚሆነው ጤና ጣቢያ መውለድ ነው፣ ምክንያቱም የጤና ባለሙያዎችና የሕክምና መሳሪያ በስፋት ስለሚገኝ።
ለማንኛውም እንግዲህ የመውለዱን ጉዳይ ይህንን ያህል ደረጃ ከተከታተልሽ ንጹህና ጤነኛ ልጅ ለመውለድ ይረዳል።